እንደኔ ልጅ ቤት ያላችሁ ወይም ደግሞ ታማሚ ልጅ ቤት ያላችሁ እህቶች ማለት ነው እንዴት ነው እየሰራችሁ ያላችሁት? እንዴት ነው እያሳለፋችሁ ያላችሁት? እኔ በጣም ሊከበደኝ እግዚአብሔር ምስክሬ ነው። በጣም ማለት ልጅቷ ማለት ታማሚ ነች፣ ግን ትልቅ ነች። ሁሉ ነገር ይሁን በቃ ታገናዝባለችም ትላላችሁ። አላቅም ቤቴንን ያላቅም በጣም ሊሰለቸኝ እግዚአብሔርን ዱላዋ በጣም ነው የምትማታው። በጣም ነው የምትማታው። ስልክ በቃ ቀን ሙሉ እንደየሆነ ነገር የለም እንደንተ ስታጓራ ነው የምትውለው። ሰራው ብላችሁ ጨረስኩ ብላችሁ ጨራርሳችሁ ስመጡ ተመልሳችሁ ስትሄዱ 1 ሊትር 2 ሊትር ዘይት ይህ በቃ ፍልፍቷ የተገኘው ነገር እንዳለ ተደፍቶ ነው የምታገኙት። በቃ በስልክ ካገኘች አይደለም ሌላ በቃ ሽንት ቤት ምናምን በራሷ መጠቀም አትችልም። ተጠቅማ ምናምን እንኳን በቃ ልብሷ ላይ ምናምን ካካው ምናምን ከተጠቃቀመች እንዴ በእጇ ምናምን ገብታ በቃ ማታውቁ ሳሉ ምናምን ትቀባባለች። አላውቅም እኔ ማርያምን እኔ በእጅ እያሳኘኝ ነው። ግን እንዴት ነው ጥንካሬያችሁ? እስኪ በመድኃኒዓለም ጥንካሬያችሁን አሳዩኝ። እኔ ወይ ንገሩኝ በውስጥ። እኔ ቲክታክ ላይ ማልቀስ ምናምን አልፈልግም፣ ግን አላውቅም ዛሬ ከአቅሜ በላይ ሆነ። እመቤቴ ነው በጣም የማልፈው ነገር ራሱ አልመስላለኝ። እንዴት ነው የሚያልቅልኝ? መምጣታችሁም ገና ስታበቅባቸው ምን ታውቃለች ትባላላችሁ። ትልቅ ነች ግን ምን